ሰላም ጤና ይስጥልኝ ሀገሬ ልጆች እንደምን አላችሁ? በዛሬው የአፋን ኦሮሞ ትምህርታችን የምንነጋገረው ዘወትራዊ ድርጊትን የሚገልጹ የአፋን ኦሮሞ ግሶች እርባታን ማጠቃለያ እንመለከታለን። እንግዲህ እንደምታስታውሱት ከዚህ በፊት conjugation of the simple present tense in አፋን ኦሮሞ በሚል ርዕስ ስር ብዙ ኦዲዮ ቪዲዮዎችን አይተናል፣ ብዙ ቁም ነገሮችን ተነጋግረናል። ዛሬ የምንነጋገረው ከዚህ በፊት የተነጋገርናቸውን simple present tense conjugation rules በዚህ ሰንጠረዥ ጠቅላላ አድርጌ ያሳያችኋለሁ። በመጽሐፉ ላይ እንግዲህ ወደ 1000 የሚጠጉ አፋን ኦሮሞ root verbs የተካተቱበት በብዙ ገጾች የተቀመጠ ትልቅ ሰንጠረዥ አለ። በዛ ሰንጠረዥ ውስጥ የተቀመጠው አይነት የዛ ሰንጠረዥ ትንሽ ምሳሌ አድርጋችሁ ተወስዱት ትችላላችሁ። ይሄኛውን ሰንጠረዥ እንግዲህ በዚህ ሰንጠረዥ እንደምትመለከቱት በመጀመሪያው ረድፍ ላይ በሰማያዊ መደብ በነጭ ቀለም የተጻፉ ጽሁፎች አሉ። መጀመሪያው አምድ ላይ አፋን ኦሮሞ በሚለው ስር የተቀመጡ ጽሁፎች የአፋን ኦሮሞ root verbs ናቸው። እነዚህ purposely select ያደርጓቸው representative ወይም prototype kind of ግሶች ናቸው። ዴሙ፣ ገዱ፣ ኤርጉ፣ ሱፑ፣ ገሉ፣ ቱሩ፣ ቢቱ፣ ሶቡ፣ ፊጉ፣ ፊዱ፣ ባጩ፣ አጀጁ የሚሉት የአፋን ኦሮሞ root verbs ናቸው። ከሱ ቀጥሎ አማርኛ በሚለው ስር ደግሞ የሩት ቨርቦቹ ትርጉም ነው። ዴሙ መሄድ ነው፣ ገዱ ማዘን፣ ኤርጉ መላክ፣ ሱፑ መጠገን፣ ገሉ መግባት፣ ቱሩ መቆየት፣ ቢቱ መግዛት፣ ሶቡ መዋሸት፣ ፊጉ መሮጥ፣ ፊዱ ማምጣት፣ ባጩ መቀለድ፣ አጀጁ ማዘዝ ነው። ከዛ በኋላ የቀሩት በነጭ ቀለም የተጻፉት ሰማያዊ መደብ ላይ በነጭ ቀለም የተጻፉት ጽሁፎች ደግሞ ሰባቱ የአፋን ኦሮሞ ተውላጠ ስሞች ናቸው። በእነዚህ ተውላጠ ስሞች ስር የሚገኙት የግስ ቅርጾች ወይም verb forms ደግሞ ከሩት ቨርቡ ድራይቭ የተደረጉ simple present tense form of the root verb with respect to each pronoun ማለት ነው። በዚህ መሰረት ዴሙ ጀነራል ሩልን ተጠቅመን ኮንጁጌት የምናደርጋቸው ግሶች ምሳሌ ነው። ከዛ በእያንዳንዱ ተውላጠ ስም ስር የሚገኙት verb forms መጨረሻ ላይ በቀይ የተጻፈው ኢንዲንግ ከጀነራል ሩል ድራይቭ የተደረገ ነው። አጌን በቦዲው ላይ በቴብሉ ቦዲ ውስጥ በእያንዳንዱ ተውላጠ ስም ስር በሚገኙት የግስ ቅርጾች በሰማያዊ ቀለም የተጻፈው አናባቢ ወይም ተነባቢ ከጀነራል ሩል ዲቤት ያደረገውን ፓተርን ለማሳየት የተጠቀምንባቸው ናቸው። በደማቅ አረንጓዴ መደብ የተጻፈው የሰንጠረዡ ክፍል መደበኛ ግሶች ኮንጁጌት ሲደረጉ የሚኖረው ፓተርን ነው። ዴሙ የመደበኛ ግሶች ምሳሌ ነው። ስለዚህ ጀነራል ሩልን አፕላይ አድርገን ኮንጁጌት ስናደርገው ዴሙ ለአኒ ነንዴማ ይሆናል፣ ለኑቲ ኒዴምና ይሆናል። እንግዲህ ትርጉሙን እየነገርኳችሁ ለመሄድ ነንዴማ in the simple present tense ኮንጁጌት ስናደርገው ትርጉሙ እሄዳለሁ። ኑቲ ኒዴምና እኛ እንሄዳለን፣ ኢቲ ኒዴምቱ እናንተ ትሄዳላችሁ፣ አቲ ኒዴምታ አንተ ትሄዳለህ፣ አንቺ ትሄጃለሽ፣ ኢሳኒ ኒዴሙ እነሱ ይሄዳሉ፣ ኢኒ ኒዴማ እሱ ይሄዳል፣ ኢሼ ኒዴምቲ እሷ ትሄዳለች። እንግዲህ የዴሙን በምሳሌ ነገርኳችሁ። የሌሎቹም በተመሳሳይ ለእያንዳንዱ ተውላጠ ስም ለእያንዳንዱ root verb pattern of conjugation ተከትለን ኮንጁጌት አድርገን በእያንዳንዱ ተውላጠ ስም ስር አስቀምጠናል። ትርጉሙ ለዴሙ በነገርኳችሁ መልኩ ነው የምታስቀይሩት ማለት ነው። በላይት ግሪን መደብ የተጻፈው የሰንጠረዡ ክፍል ያሉት ግሶች ኢመደበኛ ግሶች የሚለውን የሚወክሉ ናቸው። ሁለት ግሩፕ እንዳለ ተነጋግረን ነበረ። አንደኛው ጀስት በሚጨመረው ላስት ኮንሶናንት እና ቀድሞ በነበረ ኮንሶናንት መካከል አይ ኢንሰርት እናደርጋለን ያልናቸው ግሶች ናቸው። ይሄም ለኑቲ ለኢስን ለአቲና ለኢሽን ብቻ ነው። እንደዚህ አይነት ግሶች ላስት ኮንሶናንታቸው ደብል ይሆኑ። ለምሳሌ ገዱ ላስት ኮንሶናንታቸው ሁለት የተለያዩ ኮንሶናንት ተከታትለው የመጡበት ለምሳሌ ኤርጉ ላስት ኮንሶናንቱ ቁቤደቻ ሆኖ ያው ቁቤደቻ ጠብቆ የሚነበብ ለምሳሌ ሱፑ በዛ የሚገለጹ ናቸው። ፓተርን ኦፍ ኮንጁጌሽን ኦሬዲ ለእያንዳንዱ ተውላጠ ስም በሰንጠረዡ ቦዲ ላይ ተቀምጦላቸዋል። ሌላው ደግሞ ግሩፕ ኦፍ verbs ከፊል መደበኛ ብለን ያየናቸው ለኑቲ ብቻ ዲቤት የሚያደርጉ ይሄ ምንድነው? ላስት ኮንሶናንታቸው ኤል የሆኑ በዚህ ጊዜ ለኑቲ ኮንጁጌት ሲደረግ ለምሳሌ ገሉ ገላ ይሆናል፣ ኤል ደብል ይሆናል። ላስት ኮንሶናንታቸው አር የሆኑ ለምሳሌ ቱሩ አር ደብል ይሆናል፣ ለቱሩ ለምሳሌ ቱራ ይሆናል ማለት ነው።
ላስት ኮንሶናንታቸው ቲ የሆኑ ደግሞ ቲን እናጠፋና ኤን ደብል ይሆናል ቢና ለምሳሌ ለቢቱ ቢና ይሆናል ብለን ያየነው እሱን ተመለከታላችሁ የሌሎቹ ጀነራል ሩል ነው የሚከተለው ምንም ሰማይ በሰማይ ከለር የተጻፈ ኮንሶናንትም ባውልም አትመለከቱም ከዛ ቀጥሎ የምታዩት በቢጫ መደብ የተጻፉት ግሶች ደግሞ ኢ መደበኛ ወይም ኢሬጉላር ግሶች ብለን የተመለከትናቸው ናቸው እነዚህ ከሁለት በላይ ለተውላጠ ስም pattern of conjugation in the simple present tense ዲቤት የሚያደርጉ ብለን ያየናቸው ግሶች ናቸው ለምሳሌ ሶቡ ፊጉ እና ፊዱ ተመሳሳይ pattern of conjugation አላቸው ይሄም ምንድነው በላስት ኮንሶናንታቸው ቢ ይሆኑ ለምሳሌ ሶቡ ላስት ኮንሶናንታቸው ጋ ወይም ጂ ይሆኑ ለምሳሌ ፊጉ ላስት ኮንሶናንታቸው ዲ ይሆኑ ለምሳሌ ፊዱ እነዚህ ዲቤት የሚያደርጉት ለኢሲን አቲ እና ኢሼን ነው በዚህ ጊዜ በቲ ፋንታ ዲን እንወስዳለን ብለን ተነጋግረናል እንደምትመለከቱት በኢሲን በአቲና በኢሼን ስር ተመልከቱ በሰማይ መደብ የተጻፉት ዲዎች በቲ ፋንታ የተቀመጡ ናቸው ማለት ነው ላስት ኮንሶናንቱ ዲ ሲሆን ለኑቲ ዲ ወደ ኤን ይቀየርና ልክ ላስት ኮንሶናንታቸው ቲ ሲሆን ኤን ወደ ቲ ይቀየርና ኤን ደብል ይሆናል እንዳልነው ላስት ኮንሶናንታቸው ዲ ሲሆንም ለምሳሌ እንደ ፊዱ ፊና ይሆናል ማለት ነው ኤን ይጠብቃል ማለት ነው ላስት ኮንሶናንታቸው ጫ ወይም ሲ እና ጃ ወይም ጄ የሆኑ ሩት ቨርቦች ደግሞ ተመሳሳይ pattern of conjugation አላቸው እሱ ምንድነው ሲ እና ጄ ለኢሲን ለአቲና ለኢሼን ደብል ይሆናል ብለን ተነጋግረን ነበር በኢሲን አቲና ኢሼን ስር መመልከት ትችላላችሁ ደብል ሆኖ ተመለከታላችሁ ማለት ነው ለምሳሌ አጀጁን ብትወስዱ ኑቲኒ አጀጅና ነው የሚሆነው የተለየ ነገር የለውም ግን ለኢሲን ኢሲኒ አጀጁ አቲኒ አጀጃ ኢሽኒ አጀጂ ይሆናል ማለት ነው የባጩም እንደዚሁ ባጩ ባጫ ባጪ ይሆናል ማለት ነው ደብል ስለሆነ ይጠብቅ ሰንጠረዡ ይቀጥላል እንግዲህ በቢጫ መደብ የተጻፉት ግሶች ኢ መደበኛ ግሶች ናቸው ላስት ኮንሶናንታቸው ቃ ወይም ኪው ጣ ወይም ኤክስ እና ላልቶ የሚነበብ ጳ ቆቤደቻ ፒኤች ማለት ነው ጳ እነዚህ ደግሞ ተመሳሳይ pattern of conjugation አላቸው ይሄ ምንድነው ለኢሲን ለአቲና ለኢሼን በቲ ፋንታ ኤክስ እንጠቀማለን ስለዚህ በዛ መሰረት በሰማያዊ መደብ በቲ ይጻፍ የነበረባቸው ቦታዎች ላይ ምን ታያላችሁ ማለት ነው ኤክስ ተጽፎ ታያላችሁ ማለት ለምሳሌ ጀቁን ብትወስዱ ኒጀቅቱ ነበር በጀነራል ሩል የምትጣብቁት ግን ቲ በኤክስ ተተክቶ ጀቅጡ ሆኗል ማለት ነው ለአቲም ጀቅጣ ለኢሼን ጀቅጥ ይሆናል ለሌሎቹም በተመሳሳይ ማለት ነው በአረንጓዴ ተጽፎ የምትመለከቱት ሂዱ እንግዲህ ሂዱ ይሄም እንደዚህ ኢመደበኛ ወይም ኢሬጉላር ግስ ብለን ያየነው ነው ይሄ ደግሞ pattern of conjugation ለብቻው የተለየ ነው እሱ ምንድነው የሚሆነው ቃን immediately ከሱ በፊት ወዳለው ቫውል እንቀይረዋለን ብለን ነበር የተነጋገርነው ስለዚህ ከሱ በፊት ያለው ቫውል አይ ነው ለኑቲ ለኢሲን ለአቲና ለኢሼን ቃን ወደ አይ ቀይረ ነው ተመለከታላችሁ ማለት ነው በኑቲ በኢሲን በአቲና በኢሼን ስር ሄዳችሁ ተመልከቱት ሂዱ በሚለው ስር ማለት ነው ሂዱ ማሰር ነው እኛ እናስራለን ማለት ተፈልጉ እንደ simple present tense እንደዛ አይነት ትርጉም ነው የሚኖረው ስለዚህ ኑቲኒ ሂና ይሆናል ማለት ነው አይ ጠፋል ወደ አይ ይቀየራል ማለት ነው በሰማይ ተጽፎ የምትመለከቱት ባቹ ደግሞ ባቹ ይሄም የመደበኛ ግስ ነው ላስት ኮንሶናንታቸው ሲኤች የሆኑ ግሶች pattern of conjugation ናቸው ለሁሉም ተውላጠ ስሞች ዲቤት ያደርጋሉ እንግዲህ ምንድነው የሚሆነው ብለን የተነጋገርነው ለአኒ ሲኤችን መጀመሪያ ወደ ዳን ቀይራለን ከዛ በኋላ ጀነራል ሩል አፕላይ እናደርጋለን ለኑቲ ሲኤችን ወደ ኤን እንቀይራለን ከዛ በኋላ ጀነራል ሩል አፕላይ እናደርጋለን ለኢሲን ለአቲ ለኢሳን ለኢኒና ለኢሼን ሲኤችን መጀመሪያ ወደ ቲ እንቀይራለን ከዛ ጀነራል ሩል አፕላይ እናደርጋለን ባለው መሰረት በሰማያዊ ቀለም ተጽፎ የምታዩቸው ቃ ኤን ቲ
ከጀነራል ሩል ዲቤት ያደረገው ለማሳየት ነው። ጎቹና ጀቹ ላስት ኮንሶናንታቸው ሲኤች ቢሆንም ትንሽ ለየት ያለ ፓተርን አላቸው። ለጎቹና ጀቹ ለአኒ ብቻ ሳይሆን ለኢሳንና ለኢኒም ሲኤችን ወደ ዳን ቀይራለን። ከዛ በኋላ ጀነራል ሩል ከሞላ ጎደል አፕላይ እናደርጋለን። መጨረሻ ላይ በቀይ መደብ ተጽፎ የምትመለከቷቸው ዴቢኡ፣ ታኡ እና ሐሰኡ እነዚህ ልዩ ግሶች ወይም ስፔሻል አፋን ኦሮሞ ቨርብስ ብለን ያየናቸው ግሶች ናቸው። ፓተርን ኦፍ ኮንጁጌሽን ናቸው። ፕሬዲክተብል ያልሆነ ነገር ግን የዴቢኡን ፓተርን የሚከተሉ ብዙ ግሶች አሉ። የታኡን ፓተርን የሚከተሉ ብዙ ግሶች አሉ። የሐሰውን ፓተርን የሚከተሉ ብዙ ግሶች አሉ። ከነዚህ ከሶስቱ ብዙ አይርቅም ማለት ነው። የተወሰኑ ሌሎች ቢኖሩ most of the time ዴቢኡ ኮንጁጌት በመናረግበት፣ ታኡ ኮንጁጌት በመናረግበት፣ ሐሰው ኮንጁጌት በመናረግበት መልኩ ነው ሌሎች ልዩ ግሶች ወይም ስፔሻል አፋን ኦሮሞ ቨርብስ ብለን ያያናቸው። እነዚህ እንግዲህ ምን አይነት ግሶች ናቸው? ላስት ኮንሶናንታቸው በመለቶ ሁዳ ወይም በአፖስትሮፍ ሳይን የተወከሉ ግሶች ስብስቦች ናቸው። ለምሳሌ ዴቢዩን ብትመለከቱ እንዴት ነው ዲቤት የሚያደርገው? ለኑቲ፣ ኢሲን፣ አቲና ለኢሼን ነው። እነዚህ ስፔሻል ግሶች ማለት ነው ዲቤት የሚያደርጉት። ሶ ዴቢዩ እንዴት ነው እንትን ኮንጁጌት የምናደርገው? ለኑቲ፣ ኢሲን፣ አቲና ኢሼን አፖስትሮፍ ሳይኑን ኢሚዲየትሊ ከሱ በፊት ወዳለው ቫውል ቼንጅ እናደርጋለን። ያለው አይ ነው። ስለዚህ አፖስትሮፍ ሳይኑን በአይ ተከተነው ትመለከታላችሁ ማለት ነው። ታኡ ደግሞ ለኑቲ ኤኝ የሚል ሰፊክስ፣ ለቀሩት ደግሞ ለኢሲን፣ አቲና ኢሼን ኤስ የሚል ሰፊክስ እንጨምራለን ብለን ተነጋግረናል። በዛ መሰረት ኑቲ ኒቴኛ፣ ኢሲን ኒቴሱ፣ አቲን ኒቴሳ፣ ኢሼን ኒቴሲ ይሆናል ማለት ነው። እንደዚህ አይነት ፓተርን የሚከተሉ ለምሳሌ ደንደኡን ብትወስዱ ደንዴኛ፣ ደንዴሱ፣ ደንዴሳ፣ ደንዴሲ እያለ ይሄዳል ማለት ነው። ሌሎች ግሶችም አሉ መጽሐፉ ላይ ባለው ትልቅ ሰንጠረዥ ውስጥ አለ። እንደዚሁም በዝርዝር በስቴትመንት የተቀመጡ ብዙ ምሳሌዎች አሉ መጽሐፉ ላይ። ሐሰኡ ደግሞ ምን አይነት ግሶች ምሳሌ ነው? ለኑቲ ኦፍና፣ ለሌሎቹ ለኢሲን፣ አቲና ኢሼን ደግሞ ኦፍት የሚለውን ሰፊክስ በማድረግ ኮንጁጌት እናደርጋለን የሚለውን የሚወክል ነው ማለት ነው። ለምሳሌ ሐሰኡ ለኑቲ ሐሰውፍና ይሆናል፣ እናወራለን ማለት ነው። ኢሲን ሐሶፍቱ ይሆናል፣ አቲን ሐሶፍታ፣ ኢሼን ሐሶፍቲ ይሆናል ማለት ነው። እንግዲህ ይሄ ካለር ኮዱ ተነጋግረንበታል። እንግዲህ ግሶቹን ሬጉላር ቨርብስ መደበኛ ግሶች ጀነራል ሩልን እንዳለ አፕላይ የምናደርግባቸው ግሶች ለምሳሌ ዴሙ ማለት ነው በዲፕ ግሪን መደብ የተጻፉት ማለት ነው። በላይት ግሪን የተጻፉት ሁለት አይነት ግሶች አይተናል። እነዚህ ከፊል መደበኛ ግሶች ያልናቸው ናቸው። ጀነራል ሩሉን ከሞላ ጎደል እንዳለ አፕላይ የምናደርግባቸው ግን ትንሽ ሞዲፊኬሽን የሚፈልጉ በአረንጓዴ በቢጫ መደብ የተጻፉት ግሶች ደግሞ ኢሬጉላር ወይም ኢመደበኛ ግሶች። እነዚህ ከሁለት በላይ ለሆነ ተውላጠ ስም ፓተርን ኦፍ ኮንጁጌሽናቸውን ዘ ሲምፕል ፕሬዘንት ቴንስ ዲቤት የሚያደርጉ ናቸው። በኦሬንጅ የተጻፉት ጀቹና ጎቹም እንደዚህ ኢመደበኛ ግሶች ናቸው። በቀይ የተጻፉት ደግሞ ስፔሻል ወይም ልዩ የአፋን ኦሮሞ ግሶች የሚለውን የሚወክሉ ናቸው ለማለት ነው። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ጊዜ እስከምንገናኝ ነጋቴ